ሰላም እንዴት ናችሁልኝ? የሉሲ ኦንላይን ቤተሰቦች ሁላችሁንም በያላችሁበት ሰላም ብያለሁ። በዛሬ ቪዲዮ ስለ ፓውስ እና ስለ ብለም አንዳንድ አፕዴቶች አሉ። ስለነሱ ጠቅላላ አድርገን የምንመለከቱናል። ወደ ቪዲዮ ከማለፋችን በፊት ግን ቪዲዮ ካለቀኩኝ በጣም ብዙ ጊዜ ስለሆነኝ ላይክ በማድረግ ሰፖርታችሁ እንዳይለየኝ። ይህ ቪዲዮ ለብዙ ሰው ሼር እንዲደረግ ላይክ ማድረጋችሁ እንዳይረሳ። እንደዚሁም ሰብስክራይብ በማድረግ ኦንላይን ቲፖችን በየዕለቱ ማግኘት ትችላላችሁ ማለት ነው። እና በመጀመሪያ ስለ ፓውስ ያሉትን አንዳንድ ነገሮች እንመለከታለን። ያው ፓውስ ሊስቲንጉን እንዳራዘመው ይታወቃል። እኔን ተከትሎ ከነገ ዛሬ ሊስቲንግ ዴቱን አናውንስ ያደርጋል፣ አዲስ ነገር አፕዴት ያደርጋል እያለን ሁላችንም ሰፍ ብለን እየጠበቀን እንገኛለን። እና ከሰሞኑ አንድ ያጋሩት ነገር አለ። እሱም ምንድነው? አሁን በያዝነው ሳምንት ውስጥ ስለ ሊስቲንግ ዴቱ አዲስ ነገር አናውንስ እንደሚያደርጉ ተናግረዋል። ይህ ማለት ከመቼ ጀምሮ ነው? ከዛሬ ከሰኞ ጀምሮ ከአፕሪል 7 ጀምሮ እስከ እሁድ ባለው ውስጥ ቀኑን አናውንስ ያደርጋሉ ተብሎ ይጠበቃል። እና በዚህ ሳምንት መች ሊስት ይደረጋል የሚሉትን ነገሮች የምንመለከት ይሆናል። ከዚህ ጋርም ተያይዞ ደግሞ ብዙ ሰው የሚጠበቀው ባይናንስ ላይ ሊስት ይደረጋል የሚለው ነገር ነው። እና የተለያዩ ሙከራዎች እየተደረጉ ይገኛሉ። የተለያዩ ምስሎችም እየተለቀቁ ይገኛሉ። እዚህ ጋር የምታዩትን ራሱ ማየት ትችላላችሁ። ምንጊዜም ቢሆን አንድ ቶክን ሊስት ሊደረግ ሲል ኤክስቼንጅ ላይ እዛ ኤክስቼንጅ ላይ ቀድሞ ቶክኑ ተልኮ ቼክ ይደረጋል እና ባይናንስ ላይ ቼክ ተደርገዋል እየተባለ መረጃ እየወጣ ይገኛል። ይሄ ነገር እውነት ከሆነ ባይናንስ ላይ ሊስት ይደረጋል ማለት ነው። ባይናንስ ላይ ሊስት ከተደረገ ደግሞ በጣም አሪፍ ነገር ይሆናል ተብሎ ይጠበቃል ማለት ነው። እና ቢያንስ አሁን ባለው መረጃ ባይናንስ ላይ 80% ሊስት የሚደረግ እድሉ ተረጋግጧል ማለት ነው። በደንብ ሲረጋገጥ ደግሞ አናውንስ የማደርግላችሁ እና ፓውስ ፕሮጀክት ላይ ለተሳተፋችሁ በዚህ ሳምንት አዲስ ነገር አናውንስ ስለሚያደርጉላችሁ መጠበቃችሁ እንዳረሱ። ኮሜንት ላይ ሊንክ አለላችሁ የቴሌግራም ቻናላችን በመቀላቀል ወዲያውኑ ቴሌግራም ቻናላችን ላይ ማግኘት ይችላላችሁ። በቀጣይ ደግሞ ስለ ብለም ስንመለከት ያው በዚህ ሳምንት የሚያስፈልጉትን ክራይቴሪያዎች ለቀዋል። ኤሊጂብል ለምን የሚያስፈልጉት የመጀመሪያው ከ100,000 በላይ ብለም ፖይንቶች መኖር አለበት ብሏል። ያው ሁላችሁም ይኖራቸዋል ብዬ አስባለሁ። ታስኮችን ብቻ ብታጠናቅቁ ራሱ ይኖራቸዋል። ስለዚህ የመጀመሪያ ክራይቴሪያ የሚሆነው ከ100,000 በላይ ፖይንቶች ኖራችሁ ይገባል። ሁለተኛው ክራይቴሪያ ደግሞ 750 ሜን ፖይንት ከዛ በላይ ሜን ፖይንት ወይም ደግሞ ፕሩፍ ኦፍ አክቲቪቲ ማጠናቀቅ አለባችሁ። 750 ሜን ፖይንት ለማግኘት ቀላል ነው። አንድ ታስክ አለች። ያንን ታስክ ካጠናቀቃችሁ በቀላሉ 3000 ሜን ፖይንቶችን ታገኛላችሁ። እንዴት አድርጋችሁ ማግኘት እንደምትችሉ ከፈለጋችሁ ቪዲዮ እንዲሰራ ኮሜንት ላይ ይሰራ ብላችሁ ጻፉልኝ። ወይም ደግሞ 750 ሜን ፖይንት ከሌላችሁ ደግሞ ወይም ማግኘት የሚከብዳችሁ ከሆነ ከዚህ ቀደም ፕሩፍ ኦፍ አክቲቪቲ ብሎ በታስክ መልክ መጥቶ ነበር። ከ0.1 ጀምሮ እስከ 1 ቶን ባለ ውስጥ ኢንቨስት አድርገን ከፍለን ነበር። ያንን አጠናቀቃችሁ ሰዎች አንድ ሁለቴ ያንን ፕሩፍ ኦፍ አክቲቪቲ ክሌም ያደረጋችሁ ሰዎች ካላችሁ ኤሊጂብል መሆን ትችላላችሁ። ሁለተኛው ክራይቴሪያ እነዚህ ሁለቱ ናቸው። ከሁለቱ አንዱ ካላችሁ ኤሊጂብል ትሆናላችሁ ማለት ነው። ሶስተኛው ደግሞ ሚኒመም 2 ሰው ኢንቫይት ማድረግ አለባችሁ። ይሄ በጣም ቀላል ነው። ኢንቫይት ራሱ ከሌላችሁ ቤት ውስጥ ስለሚገኙ ለእናት ለአባቶቻችሁ ለአንድ ዘመዳችሁ ልካችሁ ይሄኛውን ክራይቴሪያ ማሟላት ትችላላችሁና እነዚህን ክራይቴሪያዎች ካለፋችሁ ነው ኤሊጂብል የምትሆኑት ወይም ደግሞ ቶከን በሚከፋፈልበት ጊዜ እናንተ ቶከን ልታገኙ የምትችሉት ማለት ነውና ይሄ ማሟላታችሁን እንዳረሱ። በተጨማሪም በሜክስ ላይ በቅርቡ ፕሪ ማርኬት ይጀምራል ተብሎ ይጠበቃል። ከዚህ ቀደም ጀምሮ ነበር ግን ድጋሚ ቆሟል። ለሙከራ ነበር የተከፈተ እየተባለ ነበር። አሁን ላይ ግን ከመንግስቱም ብሎ ሜክስ ለቀዋል እና ሜክስ ላይ በቅርቡ ፕሪ ማርኬት የሚጀምር ይሆናል ማለት ነው። እና እዛ ላይ ማይተን ዋጋው ስንት ነው የሚለውን ነገር አብረን የምንመለከትናል። ያው ብለምን በቅርቡ ሊስት ይደረጋል ተብሎ ይጠበቃል። በያዝነው ወር አፕሪል ወር ላይ አዳዲስ ነገሮችን አናውንስ ያደርጋል። ከዛ ሜይ ላይ ደግሞ ስለ ሊስቲንግ ዴቱ ይታወቃል ወይም ሊስት ይደረጋል ተብሎ ይጠበቃል። እና አዲስ ነገር ሲኖር ወዲያውኑ አናውንስ የማድረግላችሁ ይሆናል ማለት ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።